ነቢያችን አለይሂ ሰላቱ ወሰላም ስለ 3 ሰዎች ተናግረዋል። ከዛ ውስጥ ስለ አንዱ ሲናገሩ ምንድነው ያሉት? ወደፊት ከኔ ኡመት 2 ቡድኖች አሉ፣ የእሳት ሰዎች ናቸው፣ አሁን የማላያቸው ወደፊት ይመጣሉ። ሁለተኛውን ሲናገሩ ምን አሉ? ወኒሳኡን ሴቶች ይመጣሉ፣ ካሲያት ልብስ የለበሱ ናቸው፣ ነገር ግን ዓሪያት የተራቆቱ ናቸው። ምን ማለት ነው? ለብሰዋል፣ ተራቅተዋል። 2 ተቃራኒ ነገር በአንድ ስብዕና ውስጥ እንዴት ሊታይ ይችላል? ሼኽ አብዱል መጂድ አዘንዳኒ 3 ትርጉም ነው የሰጡት። አንደኛ ሴቷ ልብስ ለብሳለች አልለበሰችም እንዳይባል፣ ለብሳለች እንዳይባል ደግሞ የለበሰችው ልብስ ስስ ከመሆኑ የተነሳ አሳልፎ ገላዋን ያሳያል። አልለበሰችም ራቁቷን ነች። ለብሰው የተራቆቱ። ሁለተኛው ትርጉሙ ሸፋ በጣም ጠባብ ነው የለበሰችው እንደ ታይት አይነት። አልለበሰችም እንዳይባል ጨርቁ ሰውነቷ ላይ አለ፣ ለብሳለች እንዳይባል ግን የሰውነት ቅርጿን አጉልቶ ያሳያል። ለብሰው ራቁታቸው የሚሄዱ ሴቶች። ሶስተኛው ደግሞ እንደ ሚኒ ወይም ደግሞ አጠር ያለ ቀሚስ ነው የምትለብሰው። ከዛ ወደ ላይ ያለው ተሸፍኗል፣ ወደ ታች ያለው ደግሞ የተራቆተ ሆኗል። ለብሰው ራቁታቸው የሚሄዱ ሴቶች። ማኢላት ባካሄዳቸው እየተንሻፈፉ የሚዘናበሉ የሆኑ በዚህም ተግባራቸው ሌላውን ወጣቱን ወንዱን ሙሚላት ወደ ራሳቸው የሚያዘናብሉ የሆኑ ይመጣሉ። ሩኡሱሁነ ከአስኒመቲል ቡኽቲል ማኢላ ራሶቻቸው ጸጉሮቻቸው ልክ እንደ ግመል ሻኛ ወደ ኋላ የተገተረ ነው የቆመ ነው። ላ የድኹሉነ አልጀነተ ወላ የጂዱነ ሪሐሃ ጀነትን አይገቡም ሽታዋን ራሱ አያገኟትም። እህቶቻችንን አላህ ከዚህ ይጠብቃቸው።